ጠበቃዋ ልዕልት በአንድ ሩቅ ግዛት ውስጥ የምትኖር አንድ ልዕልት ነበረች። እሷም ምንም ልዕልት የመሆን አይነት ስሜት አይሰማትም ነበር። እንደ ሌሎቹ ንጉሳዊ ቤተሰቦች አልነበረችም። ሕይወትን ከንጉሳዊ ቤተሰብ ውጭ አድርጋ ነበር የምታስበው። የልዕልቷ ምኞት ጠበቃ መሆን ነበር። ትምህርቷን እንደጨረሰች ግን የሥራ ልምድ እንዲኖራት አባቷ በፍጹም አልፈቀደላትም ነበር። አንድ ቀንም ወደ አባቷ ጋር ሄደችና ወደ ከተማ ሄዳ ስራውን መስራት እንደምትፈልግና እርዳታ የሚያስፈልጋቸውንም ሰዎች መርዳት እንደምትፈልግ ስትነግረው ትምህርቱ ፍላጎቷ ስለሆነ እንድትማር እንደፈቀደላት፣ ነገር ግን ወጥታ መስራት የማይሆን ነገር እንደሆነ አባቷ ይነግራታል። እሷ ልዕልት እንደሆነችና የሚገባት ቦታ እዚህ ቤተ መንግስት ውስጥ እንደሆነ፣ ነገር ግን በየተራ ፍርድ ቤት እየዞረች ከሰዎች ጋር መጨቃጨቅ እሷን እንደማይመጥናት ይነግራታል። እሷ ግን ፍላጎቷ ውስጧ የሚሰማትን ስራ እየሰራች ሀገሯን ማገዝ እንደሆን ትነግረዋለች። አባቷ ግን በዚህ ሀሳቧ በፍጹም እንደማይስማማና የእሷ ቦታ የቤተ መንግስት ብቻ እንደሆነ ደጋግሞ ይነግራታል። የአባቷ ግትርነት ዶርቲን ቢያሳዝናትም እሷ ግን እጅ መስጠት አልፈለገችም። በድንገት ግን አንድ ቀን አንድ ሰው ወደ ግዛቱ ይመጣል። ወደ ንጉሱ ጋር የሚቀርብና ይህ ግዛት ለሱ እንደሚገባው የሚያስረዳ ወረቀት ለንጉሱ በማሳየት ይናገራል። ንጉሱም ግራ በመጋባት ሁኔታው ምን እንደሆነ ይጠይቀዋል። ሰውየውም ይህን የሚያረጋግጥበት ወረቀት እንዳለው ወረቀቱን በመስጠት ያሳያቸዋል። ይህ ግዛት ለዘመናት ቤተሰቦቹ ያስተዳድሩት እንደነበረ ከብዙ ዓመት በፊት በወረቀቱ ላይ ተጽፎ ነበር። ሰውየውም እሱ የሚለውን የማይቀበሉት ከሆነ ፍርድ ቤት ሄደው መከራከር እንደሚችሉ ይነግራቸዋል። ነገር ግን ይህን ማድረግ ለነሱ ጊዜ እንደማጥፋት እንደሚቆጠርና ከዚህ ሁሉ ይህንን ግዛት ለቀው ሌላ ግዛት ሄደው የራሳቸውን ግዛት ማቋቋም እንደሚችሉ ይነግራቸዋል። ነገሩን አስበው እንዲወስኑበትም 36 ሰዓት እንደሰጣቸው ነግሯቸው ከቤተ መንግስታቸው ወጥቶ ይሄዳል። ንጉሱም ከዚህ በኋላ ግዛቱን ለቆ ለመውጣት ያስባል። ምክንያቱም ይህ ካለው ግዛት ውስጥ ጥቂቱ ነበር። ነገር ግን ዶርቲ ወደ እሱ ጋር ትመጣና ይህ የእነሱ ቤት እንደሆነና ቤቱንም ለቀው መሄድ እንደማይገባቸው ትነግረዋለች። የመጣው ሰው ሁኔታ ግራ እንዳጋባትም ለአባቷ ትነግረዋለች። አሁን መስራት የምትፈልገውን ስራ የምትሰራበት ወቅት ደርሷል። ከብዙ ሙከራ በኋላ ዶርቲ አባቷን ለማሳመን ቻለች። የፍርድ ቤቱ ቀንም ደረሰ። ጠበቃውም ተነስቶ ለዳኛው ስለ ሁኔታው ማስረዳት ጀመረ። የሰጠውን ዶክመንትም ስታይ ግራ ትጋባለች። ምክንያቱም ቤተ መንግስት ውስጥ ካሳዩት ወረቀት የተለየ ነበር። ከመቀመጫዋም ትነሳና ለዳኛው ያቀረባቸው ዶክመንቶች ፎርጅድ መሆናቸውና ድጋሚ እንዲጣሩላት እንደምትፈልግ ተነግረዋለች። ዳኛውም ጉዳዩን ለማጣራት ለቀጣይ ቀን ይቀጥራቸዋል። የዛን ቀን ምሽት ዶርቲ በሀሳብ ተውጣ አልጋ ላይ ተቀምጣ ነበር። እያለቀሰች እያለችም በድንገት አንድ ፌሪ ወደ ክፍሏ መጣች። ፌሪዋም ለዘመናት የእሷን ቤተሰቦች እየተከታተለቻቸው እንደነበረና አሁን ልትረዳቸው እንደመጣች ትነግራታለች። ፌሪዋም ለምን እንዳዘነች ስትጠይቃት ዶርቲ አባቷ በዛሬ ውሏ እንዳልተደሰተባት ትነግራታለች። ፌሪዋ ግን ዛሬ በጣም ጥሩ ውሎ እንዳደረገችና ጎበዝ እንደነበረችም ትነግራታለች። ነገር ግን ይህንን ክርክር ለማሸነፍ ተጨማሪ እርዳታ እንደሚያስፈልጋት ትነግራታለች። ተከራካሪያቸው ሰው በአስማት የተለያየ ነገር እንዳደረገባት ትነግራታለች። ዶርቲም በሁኔታው ግራ በመጋባት ትጠይቃታለች። ፌሪዋም ከመጀመሪያ ጀምሮ ነገሮችን እንድታስተውል ለዶርቲ ትነግራታለች። ምክንያቱም እሱ እዛ ቤት ከመጣ ጀምሮ አባቷ በፍጥነት በነገሩ ሊስማማ ወስኖ እንደነበር፣ ዳኞቹም ወደ እሱ እያዘነበሉ የነበረው እሱ በሚጠቀመው አስማታዊ ኃይል መሆኑን ለዶርቲ ታስረዳታለች። አሁን ግን የእሱን አስማት ለማፈራረስ እንደምታግዛት ትነግራታለች። ዶርቲ አሁንም ስለነገሩ በደንብ እንድታስረዳት ፌሪዋን ትጠይቃታለች።
ፌሪያም ከመጀመሪያ ጀምሮ ትነግራታለች። በመጀመሪያ እሷ ያለችው ዶክመንቶች የእውነትም ፎርጅድ እንደሆኑ ትነግራታለች። ፌሪያም እውነተኛ ዶክመንቶቹን ለማግኘት እንደምታግዛት ትነግራታለች። ዶርቲም ይህን ስትሰማ በጣም ትደሰታለች። ፌሪያንም አመስግናት ነገ እንደሚገናኙና ጥሩ እድል እንደሚገጥማት ተነጋግረው ይለያያሉ። በቀጣዩ ቀን ዶርቲ ወደ ፍርድ ቤቱ ስትሄድ ሙሉ በሙሉ የራስ መተማመን በውስጧ ነበር። ወደ ፍርድ ቤቱም እንደገባች በመጀመሪያ ምስክር ተብሎ ለተቀመጠው ሰው መስቀለኛ ጥያቄ ማቅረብ ጀመረች። ሰውየው ዶክመንቱን አገኘው ያለው ሐሙስ ጠዋት የአባቱ ቢሮ ውስጥ ነበር፣ ጠዋት 3 ሰዓት አካባቢ። ምስክሩም ይህንን አምኖ ነበር። ነገር ግን የዛን ቀን ጠዋት ላይ ውሻው ታሞበት ውሻውን ይዞ ወደ ሐኪም ቤት ሄዶ ነበር። ይህንን ደግሞ ከዶክተሩ ማህደር ላይ ነበር ያገኘችው። ይህ ማለት ሰውየው በቦታው አልነበረም ማለት ነው። ውሻውን ለሕክምና የወሰደበት ሆስፒታል እና የሰውየው መኖሪያ ቤት ደግሞ ወደ 3 ሰዓት የሚፈጅ መንገድ አለው። ይህ 3 ሰዓት ደግሞ ደርሶ ሲመለስ ወደ 6 ሰዓት ይፈጅበታል። ግን እሱ በተመሳሳይ ሰዓት ይህንን 2 ነገር አድርጌያለሁ እያለ ነው። ስለዚህ ሰውየው እየዋሸ እንደሆነ ለፍርድ ቤቱ አሳየች። ይህንን ሲሰሙ በፍርድ ቤት ውስጥ የነበሩ ሰዎች በሙሉ ግራ ተጋቡ። ዶርቲም የተወሰነ እረፍት እንዲያደርጉ የተከበሩ ዳኛን ትጠይቃለች። ሁሉም ለእረፍት ይወጣሉ። የዚህን ጊዜ ከሳሹና ጠበቃው መጣላት ይጀምራሉ። ጠበቃውም እሱ የቻለውን እየሞከረ እንደሆነ ነገር ግን እሷ ከባድ ሴት መሆኗን ለሰውየው ይነግረዋል። ከሳሹ ሰውም ያሰበው አስማት እንደፈለገው እየሰራለት ስላልሆነ ይበሳጫል። ተመልሰው ወደ ፍርድ ቤት ከእረፍት በኋላ ከገቡ በኋላ ዳኛው ዶርቲ ሌላ የምታቀርበው ምስክር ካለ ይጠይቋታል። በመሃል ግን ጠበቃው በመነሳት ምስክሩ ዋሸ ማለት የእሱ ደንበኛ ውሸት እየተናገረ መሆኑን እንዳልሆነ ለማስረዳት ይሞክራል። የተሰጡት ዶክመንቶች ኦሪጂናል መሆናቸውን ነገር ግን ዶርቲ ፎርጅድ መሆናቸውን የሚያረጋግጥ ምንም አይነት ማሳመኛ እስካሁን እንዳላቀረበች ይናገራል። ዶርቲም በተራዋ በመነሳት ትክክለኛ የሆኑትን ዶክመንቶች ለክቡር ዳኛ ማሳየት እንደምትፈልግ ተናግራ ወረቀቱን ታቀርባለች። በተፈጠረው ሁኔታ የተበሳጨው ከሳሽም ተነስቶ ዶርቲ ያደረገችው ነገር ያለው በሙሉ ውሸት መሆኑን እየጮኸ መናገር ይጀምራል። ዶርቲም በትህትና ዳኛው በወረቀቱ ላይ የተጻፈውን ነገር እንዲያዩት ትነግራቸዋለች። ይህ ሰው የረሳው አንድ ነገር እንዳለ ለዳኛው ታስረዳቸዋለች። ሁል ጊዜ ፎርጅድ ነገሮችን ለመከላከል ሲባል በግዛቱ ያለው ማህተም በየዓመቱ ይቀየር ነበር። ከሳሹ ግን ይህንን አላስተካከለም። ይህንን ለማረጋገጥም ከዚህ በፊት የነበሩት ዶክመንቶች ላይ ያለው ማህተም በየዓመቱ እንደሚቀያየር ማስረጃ ታቀርባለች። ዳኛውን እየቀረበላቸውን ማስረጃ በመመልከት ከሳሽ እየዋሸ እንደነበረ ለሁሉም ፍርድ ቤት ለነበሩት አባላቶች በሙሉ ይናገራሉ። ሰውየውም አስማቱ እንዴት እስካሁን እንዳልሰራለት በድንጋጤ ያስባል። ዳኛውም የቀረበላቸውን ማስረጃ በሙሉ ተመልክተው ማስረጃው ውሸት እንደሆነ ውሳኔውን ያስተላልፋሉ። ዶርቲም በደስታ ከፍርድ ቤቱ ወጥታ በሰላም ወደ ቤቷ ትገባለች። የዛን ቀንም ጥሩ የሚባል እንቅልፍ ትተኛለች። ከአባቷም ጋር ተነስታ ጥሩ ቁርስ መመገብ ይጀምራሉ። አባቷም ያዋራታል። እስከዛሬ ድረስ በህይወቱ የወሰናቸው ውሳኔዎች በሙሉ ለእሷ ጥቅም እንደነበር ይነግራታል። በግዛቱም ሁል ጊዜ ህግጋቶችን እያወጣ ሲያስተዳድር እንደነበር ይነግራታል። ዛሬ ግን ህግ መከበርና የህግ የበላይነት ከሁሉም በላይ መሆኑን እንደተረዳ እሷም እንዳስተማረችው ይነግራታል። እሱ ግዛቱን የማስተዳደር መብት እንዳለ ሁሉ እሷም ደግሞ የራሷን ፍላጎት መርጣ የመኖር መብት እንዳላት ይነግራታል። ይህንን መብቷን ደግሞ ማንም ሰው ንጉስም ቢሆን መንጠቅ እንደማይችል ይነግራታል። እሷም አባቷን ታመሰግነዋለች። የሁል ጊዜም ፍላጎቷ ይህ እንደነበርና ለውጥ በማየቷን በጣም መደሰቷን ተነግረዋለች። የዛሬው ተረት ተረት ይህንን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ቪዲዮዎቻችንን ከወደዳችኋቸው ላይክ፣ ሼር፣ ኮሜንት በማድረግ ለሌሎች ሰዎች እንዲደርስ አድርጉ። በቀጣይ በሌላ አስተማሪና አዝናኝ ተረት ተረት ተመልሰን እስከምንገናኝ ድረስ ሰላም ቆዩ።